እኛ ሀገር ላይ የብልጽግና ወንጌል ነው አርማው የሆነው ለሀገሪቱ ላይ ያለው ፓርቲ አርማ ያደረገው ማለት ነው። ለምንድን ነው ይህን አርማ ያደረገው? ምልክት የለም ወይ? ሀገራዊ ምልክት የሚያግባባ ምልክት የለም ወይ? ሃይማኖታዊ ስለሆነ ነው ማለት ነው። ሃይማኖታዊ መንግስት ከሆነ ደግሞ ሌሎቹን ሊያጠፋ የሚችል ነው የሚሆነው ማለት ነው። ተዋህዶ ኦርቶዶክስ ቤተክርስቲያን በዚህ መካከል ልትገለጽ ልትታይ የምትሆን አትችልም። ወንጀለኛ ነው ልትሆን የምችለው። በጎን ህገ መንግስት ነው፣ በጎን ግን ስታየው የፍላጎት ስብከት ነው እየተደረገ ያለው ማለት ነው። ሃይማኖታዊ መንግስት አይነት ነው ምስረታው ማለት ነው። ምክንያቱም ቤተክርስቲያን ለእድገትም ማነቆ ናት፣ ለለውጥ ማነቆ ናት። ኦርቶዶክስ ተዋህዶ ቤተክርስቲያን በቃ ካፒታሊዝምን አታስፋፋም፣ ገንዘብ እንዲህ ታባክናለች ብሎ ተሳለበት። ለዚህ ደግሞ የሚመቸው ጥሩ የሚሆነው ወደፊቷን አዲሷን ኢትዮጵያ ለመገንባት ፕሮቴስታንቲዝም ነው የሚያመቸው ወደሚል ሐሳብ ማሰልጠኛ አድርገው እያሰለጠኑ ነው። በዚህ ነው ካድሬው ይሰለጥናል፣ ይሄን ያስባል። ይሄን ያሰበ ሰው ደግሞ ኦርቶዶክስን ያሳድዳታል፣ ልጆቿን በመግደል ያምናል። ስለመበልጸግ አንዱ ኦርቶዶክስን ማጥፋት ነው ብሎ ወስዷል ለማደግ። ስለዚህ ይሄንን አስተሳሰብ ወስደን ስናየው የወደፊቷ ኢትዮጵያ የኛ ኢትዮጵያ አይደለችም ማለት ነው። ያሰባት ኢትዮጵያ ኦርቶዶክስን አትወክልም፣ ኦርቶዶክስ የለባትም ምንም አይነት። በሁሉም ነገር ኦርቶዶክሳውያን ተገለው ነው ያሉት። በኢኮኖሚ ዘርፋቸው፣ በአሰራራች፣ በሁኔታ፣ በታሪክ፣ በትምህርት፣ በካሪኩለም፣ በስነ መንግስት፣ በአስተሳሰብ ኦርቶዶክሳውያንን በማግለል ላይ የተመሰረተ ሐሳብ ነው እና የአሁኗ ኢትዮጵያ የምትባለዋ ኦርቶዶክሳውያን የሚሞቱባት፣ የሚጠሉባት፣ የሚፈናቀሉባት፣ ያፈሩት ቤት ንብረት የሚወረስባት፣ ቢሞቱ የማይጠየቁባት፣ እንዲያውም ኦርቶዶክሳውያን ራሱ ወንጀለኛ ሆነው የሚጠየቁባት ብዙ ማስረጃዎች ስላሉ ማለት ነው። ቤተክርስቲያን ለምን ትሞገሉናላችሁ ሲባል ለምን እንዲህ ትላላችሁ ተብሎ ለምን የምትጠየቁበት የሚታሰሩባት ኢትዮጵያ ናት ማለት ነው። አውደ ምሕረት ቤተክርስቲያን ተቃጥሎ አቃጠሉብን ሲባል ለምን እንዲህ ትላላችሁ ተብሎ እንደገና የተቃጠለባቸው እንደገና የሚታሰሩባት ኢትዮጵያ ናት። ይቺ ኢትዮጵያ ኦርቶዶክስ ኢትዮጵያ አይደለችም ማለት ነው። እንዲህ አይነት ነው መፍጠር የሚፈለገው። እኛ የምንፈልገው ደግሞ ኢትዮጵያ ትክክል አይደለም። እኛ መንግስቱ ኦርቶዶክስ ይሁን አላልንም፣ ጉዳያችን አይደለም። ፍትሃዊ ይሁን፣ እንደ እግዚአብሔር ማያዳላ